አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። አሳዛኝ እውነተኛ ታሪክ የህይወት ምስቅልቅል ክፍል 1። ሰው የሁለት ፊደሎች መጠሪያ የሆነ ግን በውስጡ ብዙ የህይወት ምስቅልቅል የያዘ ትርጉም ነው። ሰው ማለት ክቡር ፍጡር ነው። ከሰው በላይ ተውቦና ተከብሮ የተፈጠረ ፍጡር የለም። አላህ በተከበረው ቁርአኑ እንዲህ ይላል፣ ወለቀዲ ከሪምና በኒ አደመ ወሐልመነሁ ፊል ወሪ ወልበሕሪ፣ የሰውን ልጅ አክብርና አልቀን ፈጥረነዋል። በባህርም በየብስም እንዲንቀሳቀስ አስችለነዋል። መልካም ስራ ሰርተው ጀነትን የሚወርሱ ሰዎች ከመላኢካ በላይ ናቸው። ምክንያቱም ጀነት ውስጥ ሲቀማጠሉ በተድላ ሲሞሉ ዝቅ ብለው የሚታዘዟቸው መላኢካዎች ናቸውና። እንኳን ሰውና በዚህ ምድር ያሉ ፍጥረታቶች በሙሉ እንደ እናንተው ፍጡር ናቸው ብሎ ሙሉ መብት ተሰጥቷቸዋል። መቼም የሰው ልጅ ሁሉም ታሪክ አለው። ጠዋት ተነስቶ የሚንቀሳቀሰው ሁሉ የዕለት ታሪኩን በማህደሩ ላይ እያሰፈረ ነው። አቅም አጥቶ የሚለምነው ኃይል ኑሮት የሚቦርቀው አዛን ሰምቶ ወደ መስጂድ ገብቶ የሚሰግደውና የዱንያ ዓላማ ይጠቀምብኛል ብሎ መስገድ የሚተውም፣ ክርስቲያኑም የሚጸልየው፣ ሌባውም የሚሰርቀው፣ መሪ ሆኖ የሚመራውም ታሞ አልጋው ላይ የቀረው፣ አግኝቶ ያጣው፣ ሁሉም ፍጡር የራሱ ዲያሪ አዘጋጅቶ ባይጽፈውም ነገር ግን የእሱን ታሪኮች ልቅም አድርገው አንድ ሳይቀሩ የሚመዘግቡለት ረቂብ እና አቲድ የሚባሉ የመላኢካዎች ወኪሎች አሉት። እኛ እዚህ ምድር የምንጽፈው የምናውቀውንና የምናስታውሰውን ነው። ስንት የማናውቀው አላህ ጋር ተመዝግቦ የእኛን ማለፍና መውደቅ ከባድ ሚና የሚጫወት ፈጣሪህ ጋር ሞተ ተቀስቅሰህ ስትገናኝ በቀኝ ወይም በግራ እጅ ልንቀበለው የምንችል የስራ ውጤታችን አላህ ዘንድ ተዘጋጅቷል። ይህም የሚሰጠን መጽሐፍ እኛው የተናገርነው የተጻፈው አሪፍ ከሆነ በቀኝ እጃችን የስራ መዝገባችንን ተቀብለን ሰዎችን በደስታ አንብቡልን ብለን የምንጋብዘው ወደ ጀነት የምንገባበት ሲሆን ደግሞ የተዘዋዋሪ ዛሬ ላይ በቀልድ የምናወራው ሰው የምናማበት የማይጠቅም የማይጎዳን ንግግሮች አብዝተን ተውበት አስቲግፋር ሳናደርግ የተጻፈው መጥፎ ከሆነ የስራ መዝገባችን ሳንወድ በግዳችን በግራ እጃችን ተቀብለን ዋጉዴዋ ኪሳራዬ ምን ነው የስራ ውጤት መጽሐፌን ባልተቀበልኩት ብለን የምንጸጸትበት ዋና መዝገባችን ወደፊት ይሰጠናል። አላህ ይጠብቀን። አላህ ለሁላችንም ከቀኝና ከግራ ያስቀመጣቸው መላኢኮች አሉ። ረቂብና አቲድ
ረቂብ ኸይር ነገር ስንናገር ቶሎ በደስታ እንደሚጽፍ እና በተዘዋዋሪ አትሄድ ደግሞ ወንጀል መጥፎ ነገር ስንናገር የአላህን ቅጣት ጀሃነም እሳትን አስታውሶ ጊዜ ልስጠው በተናገረው ነገር እስትግፋር ያድርግ ይሆን ብሎ ይጠብቀናል። ነገር ግን እትሂድ እስትግፋር ሳናደርግ ስንቀር እንዴ ከአላህ ታዟልና የሥራ መዝገባችን ላይ ይጻፋል። አላህ የዛን ጊዜ ከከሳሪዎች ሳይሆን ከሚደሰቱት በቀኝ እጃቸው የሥራ መዝገባችንን የምንቀበል ያድርገን። አሚን ያ ረብል ዓለሚን። እስኪ አሁን ደግሞ እኔ አስታውሼ ለእናንተ መመከሪያ ትምህርት ይሆናል ብዬ ያዘጋጀሁትን እውነተኛ ታሪኬን ላካፍላችሁ ይላል። ስሜ አንዋር ያሲን ይባላል። መልኬ በጣም ቀይ ሲሆን ረዘም ያለ ቁመናና መካከለኛ ውፍረት ያለኝ ልጅ ነኝ። የተወለድኩት በደቡብ ወሎ ሀርቡ ከተማ ዙሪያ ሆኖ ከቃሉ ወረዳ ቀበሌዎች ከሚገኙ ገጠራማ አካባቢ ነው። አባቴ ሼህ ያሲን ይባላሉ። በምንኖርበት ገጠራማ አካባቢ ታዋቂ በብዙ ሀገር የሚታወቁ ትልቅ ሼክ ናቸው። የሚያቀሯቸው ብዙ ደረሳዎች አሉ። ከየቦታው ከአዲስ አበባ፣ ከደሴ፣ ከከሚሴ ከተለያዩ ኢትዮጵያ ሀገሮች የሀብታም ልጆች ሆነውም ኢልም ለመፈለግ እኛ ቤት ኢልም ለመቅሰም ይመጣሉ። እኛ ከምንኖርበት መኖሪያ ቤታችን ጎን በጣም ትልቅ መስጊድ አለ። መስጊድ ውስጥ ኢልም ሲቀራ ሀዲሱ፣ ፈቂሁ፣ ቁርአን፣ ተፍሲሩ፣ ነህው ከአባቴ የሚቀራው ሰው ብዛት በቁጥር መግለጽ አይቻልም። ከደረሳዎቹ ብዛት በላይ የሚያስገርመኝ ትልቁ የጦሃራ ክልል ነው። ወደ እኛ ቤት ስትመጣ ዙሪያውን በ100 ሜትር ርቀት ጦሃራ ስለሆነ ጫማህን አውልቀህ ነው የምትገባው። በጦሃራው ክልል ውስጥ መስጂድ ቅጥር ግቢ ካገባህ ከአባቴ ውጭ ድምፅ ከፍ አድርጎ መናገር አይፈቀድም። በተረፈ የምትሰማው ድምፅ ቂርአት የሚቀሩ ደረሶች በሰፊው በጦሃራ ግቢ ውስጥ በየሳሩ እና ዛፎቹ ጥላ ስር ቦታቸውን ይዘው ሲያሟጥሉ ወይም የቀሩትን መልሰው እየደጋገሙ ሲያጠኑ ወይም ሲያከርሩ፣ ቁርአንን የሚቀሩ ለብቻው ሲቀራ፣ ሰለዋት የሚለው ለብቻው አውራድ ሲል ነው የሚሰማው። ከዛም ደረሶቹ ቂርአታቸውን ጨርሰው በሚበታተኑበት ሰዓት መስጊዱ ቅጥር ግቢ ውስጥ እና ውጪ አካባቢው ጸጥታ ልብን ይማርካል። አልፎ አልፎ ጸጥታውን ማሳመሪያ ወፎች ፂው ፂው እያሉ ሲዘምሩ ልዩ ደስታ ይፈጥራል። አባቴ ቂርአት የሚቀሩበት መስጂድ ከአገሬው ሰውና አንዳንድ ከተማ የሚኖሩ አባቴን የሚያውቋቸው አባቴ ጋር ቂርአት የቀሩ ሰዎች እርዳታ ተሰብስቦ በእንጨት የተሰራ ትልቅ መስጂድ ነው። ውስጡ ስትገባ ወደፊትም ወደኋላም በእይታ ስትቃኝ እጅግ ሰፊ መስጂድ ነው። አብሶ በረመዳን ወር የአባቴ ሷሂቦች የቂርአት ጓደኞቹ ከየቦታው ረመዳንን ለመጾም ይሰበሰባሉ። ታዲያ ረመዳን ቂርአት ተቋርጦ ቁርአንን ብቻ ነው የሚቀራው። እኛም የምንተዳደረው በግብርና ነው። በጣም ሰፊው መሬታችንን የዋሁ የገጠር ህዝብ ሸሃችን መሬት ነው። እነሱ አሄራን ካስተማሩን እኛ ዱንያውን እንገዛቸው በሚል ጥንድ ጥንድ በሬያቸውን እየያዙ በእርሻ ወቅት እርሻችንን ያርሳሉ። አዝመራው አድጎ ለመታረም ሲደርስ ደግሞ ከየቦታው ዱንያን ትተው ለቂርአት የመጡት ደረሶች በዓመት 2 ጊዜ እርሻውን ያርሙታል። የአባዬ ደስ የሚለኝ ባህሪ ሌሊት ተነስቶ የለይል ሰላት ይሰግዳሉ። ፈጅር
ሲደርስ የሱብሂን ሰላት በጀማዓ ሰግደው ሲጨርሱ ትልቅ መስከባቸውን በአንገታቸው አድርገው እና የዚክር ኪታቦችን ገልጠው ዚክር ያደርጋሉ። ሌሊቱ ተወግዶ ንጋቱ ወገግ ሲል የመንደሩ ሰዎች ልጆቻቸውን ለቂርአት ይልካሉ። ቁርአን የሚቀሩትን ደረሳዎች ሲያቀሯቸው የፈቂህ ደርስ የሚቀሩትን አባቴ ያቀሯቸዋል። እኛም ከልጅነታችን ጀምረን በየቤቱ ሰው ሴት ወንዱ ዘመድ ጎረቤት እናቴንም ጨምሮ ቁርአን ኪታብ ያልቀራ የለም። እኔ ሁለተኛ ወንድ ልጅ ነኝ። ከኔ በላይ ታላቅ ወንድም ሲኖረኝ ከኔ በታች 3 እህቶችና 1 ወንድም አለኝ። እንደ ማንኛውም ተማሪ ትምህርት እየተማርኩ ነው። ከዛም ሰኔ ላይ ትምህርት ተዘግቷል። አባዬ ሁላችንንም ምሳ ሰዓት ላይ ሰበሰበን። ዛሬ የማማክራችሁ እንቅልፍ የነሳኝ ጉዳይ አለኝ ብሎ ሀሳቡን አቀረበልን። አባቴም እንደዚህ አለን። ለሚመጣው ዓመት ጀምሮ የእኔን ታላቅ ወንድሜን በንግዱ ዓለም እንዲሰማራ፣ ንግድ በኢስላም በረካ ያለው ተግባር ስለሆነ መንቀሳቀሻ ብር ወረት እኔ እችልሃለሁ አሉት። እኔን ደግሞ አንዋሬ አንተ ትምህርት እንድትማር እፈልጋለሁ። ትምህርት ጥሩ ደረጃ ላይ መድረስ አለብህ። እኔ ሳልማር የቀረሁት በእኛ ጊዜ ትምህርት የክርስቲያኖች ነው እየተባለ ሙስሊም ሰው ሊማር ሲሄድ አብረው የቄስ ትምህርት እያቀላቀሉብን ያንን ፍራቻ ሳንማር የቀረነው። ግን አልሐምዱሊላህ ከትምህርቱ በላይ የሚጠቅመው ዲነል ኢስላም ነው። ግን አንተ እንድትማር እፈልጋለሁ ብለው መከሩኝ። ትንሹን ወንድሜን ደግሞ ከቤተሰብ ርቀህ ራቅ፣ ወደ ሌላ ገጠራማ ቦታ ስፍራ ወጥተህ ኢስላማዊ ኢልም እንዲቀራና የእኔን ቦታ እንዲተካ ነው የምፈልገው። የእናንተን ስራ ድርሻ በዚህ መልኩ ከፋፍየዋለሁ። በተረፈ አላህ ከጎናችሁ ይሁን አሉን። ሁላችንም አባታችንን የሰጠንን አደራ ያለምንም መከራከር ተቃውሞ እሺ ብለን ተቀበልን። ከዛም አባታችን እንዳዘዘን እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ።